ነገር ግን አንድ መልአክ መጣ የጸሎቱን መልስ ሊመልስ። ቤቱ ጨለማ ነው፣ ማንም በማይገባበት ትይዩ መልአኩ ገባና አንድ ነገር ነው ያለው። የጴጥሮስን ጎን መጥቶ አነቀው። ዛሬ አንድ ነገር ነው የምነግራችሁ። ክብር ለኢየሱስ ይሁን። ሃሌሉያ። ጠላት ነገ አስወጥቼ አስፈርድበታለሁ ብሏል። እዚህ ጋር ደግሞ ኢያሱ ሌላ ጥምጣም አልብሶት በጥምጣሙ ምክንያት ሊከሰው ወጥቷል። ጥምጣሙ ይቀየራል። እግዚአብሔር ኢየሱስ ጌታ። አካሄዱ ይቀየራል። አለባበሱ ይቀየራል። ክብር ለኢየሱስ ይሁን። ከታቹን መታ ሊከስበት የሚችለውን ነገር ከሱ አስወገደ። ዛሬ ነግራችኋለሁ፣ የትኛውን ክስ ከሕይወታችሁ ላይ ከዘመናችሁ ላይ ዛሬ እግዚአብሔር ይነቅለዋል። ዛሬ እግዚአብሔር ይነቅለዋል። ከመንገዳችሁ ላይ ሊነሳ የሚገባ የራእያችሁ እንቅፋት የሆነ፣ የሥራችሁ እንቅፋት የሆነ፣ የቢዝነሳችሁ እንቅፋት የሆነ፣ የትዳራችሁ እንቅፋት የሆነ፣ የልጆቻችሁ እንቅፋት የሆነ ዛሬ ይነሳል። ዛሬ ይነቀላል። ኢየሱስ ጌታ። እንኳንም እንቅፋት አስቀመጡ። እግዚአብሔር ከክብር ወደ ክብር ሊያሻግራችሁ ሊችል የሚችለው ይሁላችሁ። ቻሌንጅ ከሌለ ነውጥ ከሌለ እድገት የለም። ኢየሱስ ጌታ። አንድ ሰው አንድ ነገር አለ። የሆነ ሽኩቻ ሲመጣ የሆነ ነውጥ ሲመጣ ለነውጥ ስለሆነ ደስ ይለኛል፣ ዝም ካለ ግን እፈራለሁ። አሜን። በድሎ ዝም ብለው የሚቀጥሉ ሰዎች እዚህ ይዋቸው በምን ጨርሰው ድሎታቸውን ጨርሰው ይሄዳሉ። ኮንፈርት የተሰማቸው አሁን ለምሳሌ ስለለበሰ ስለዘነጠ የሆነ መኪና ስለነዳ የሆነ ነገር ስለያዘ ሰላም አለው ማለት አይደለም። ኢየሱስ ጌታ። ከነሱ ሰላም ይልቅ እናንተ ጋር ያለው ሰላም ይበልጣል። አሜን። ኢየሱስ ጌታ። ብዙ ሰዎች ሌጀር የሆነ ህይወት እየኖሩ ግን አንድ ቀን ግን እንቅልፍ የላቸው። የሚበሉትን መርጠው ነው የሚበሉት። ትንሽ ስኳር እንዳታደርጉበት፣ ትንሽ ጨው እንዳይበዛ፣ ቅባት ያለው ነገር አልበላም። አንቺ ያገኘሽውን ጥርግ እያደረግሽ እየበላሽ ሙሉ ጤነኛ ሆነሽ እየቀጠልሽ ያለ ኢየሱስ ጌታ። አንዳንዱ በአንድ ኩላሊት ነው ያለው። አንዳንዱ ደግሞ ለመተንፈስ ይቸገራል። አንዳንዱ የሆነ ሽታ ሲሸተው የሆነ ምግብ ከበላ ዛሬ ስኳር ከፍ ብሏል፣ ዛሬ የሆነ ነገር ብሎ ዛሬ ግን እነግራችኋለሁ ከእንደዚህ አይነት ነገር ውስጥ አዲክት እንዲሆናችሁ ሰዎች ዛሬ ለዘላለም አምነዋለሁ። እግዚአብሔር ዛሬ ለዘላለም ከህይወታቸው ይነቃል። በኢየሱስም ይነቃል። በኢየሱስም ይነቃል። በኢየሱስም ይነቃል። እሱ ይነሳ። ጠላት የሚከስበት ነገር እንዲያጣ አወሻለሁ። በጌታ በኢየሱስም ሰላማችሁ፣ ጤንነታችሁ ተባረከ። በጌታ በኢየሱስም የተባረከው ክፉ ከዘመናችሁ ይመጣ። መርገም ሁሉ ይሰበር በኢየሱስም ይሰበር። በኢየሱስ ይሰበር። ኢየሱስ ጌታ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። የሚገርም ጴጥሮስ ልክ ጎኑን ከተመታ በኋላ ራእዩን ጥሎ የነበረ ጴጥሮስ አንድ ነገር ነው ያለው። ልብስህን ልበስ። የመጀመሪያ ምን ልበስ? ልብስህን ልበስ። የጣልከውን አንሳ። ኢየሱስ ጌታ። ልብሱን ለበሰ ይላል። ጫማህን አግባ ተባለ። ምን? ጫማህን አግባ። ጫማህንም አስጥሎ ነበር፣ ወንጌልንም አስጥሎ ነበር፣ ራእይንም አስጥሎ ነበር፣ ማንነትንም አስጥሎ ነበር። ስለዚህ ማንነትን ደግሞ በክብር ትለብሰዋለህ። ና ተከተለኝ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ያስጣላችሁ በረከታችሁን ያስጣለ፣ ሰላማችሁን ያስጣለ፣ ስኬታችሁን ያስጣለ እያየ ለብሳችሁ ትወጣላችሁ። እያየ ለብሳችሁ ትወጣላችሁ። እያየ ተውጣችሁ ትወጣላችሁ። አደባባይ የእናንተ ነው። ከዚህ በኋላ አደባባይ አንቺ ነው። አደባባይ አንቺ ነው። በአደባባይ እንዳትከብሪ ተማምሮ የወጣ የጨለማ ስራ ዛሬ ደረሰ። በኢየሱስ ስም የተደረሰ ይሁን። ኢየሱስ ጌታ። ክብር ለመንፈስ ቅዱስ ይሁን። ልበሳለ ጫማ ልብስ ልበስ። ጫማ አድርጋለሁ። ተከተለኝ። አንደኛው ሁለተኛውን ዘብ ሶስተኛው ወደ ከተማ ዋና የሚያወጣው የከተማው አውቆ ተከፈተ። ዛሬ የብዙ ሰዎች ቢዝነስ ተከፈተ። የብዙ ሰዎች ሰላም ተለቀቀ። የብዙ ሰዎች በር ተከፈተ። የሥራ በር ተከፈተ። የትዳር በር ተከፈተ። በኢየሱስም የጤንነት በር ተከፈተ። ስኬታችሁ ተለቀቀ። ሰላማችሁ ተለቀቀ። ዛሬ ያደፈው ነገር፣ የቆሸሸ ያልሽው ነገር፣ አበቃ ያልሽው ነገር፣ ይሸታል ያልሽው ነገር፣ የተዘጋውን ምዕራፍ የሚከፍት የናዝሬቱ ኢየሱስ መስላል። ኢየሱስ ጌታ። በጣም የሚገርመው ነገር ይሄ እድፋም ልብስ በጣም የሚገርመው ሰይጣን የማይቀየር ነው የመሰለ። ክብር ለኢየሱስ ይሁን። ሰይጣን የመጀመሪያ ኢየሱስን መስቀል ላይ የሰቀለ ሰዓት ነው ጉድ የፈላበት። ኢየሱስ ጌታ።
ክብር ለኢየሱስ ይሁን። ለምን አበቃ ጨረስኩት፣ ከዚህ በኋላ አይነሳም፣ የእሱ ነገር በመስቀል ላይ ቀረ ሲል ተተለስ ያለ ለካስ መስቀሉ ላይ እስኪያደርሰው ድረስ ነው ቻሌንጅ የሚቀጥለው። መስቀሉ ማለት ደርሶ የመጨረሻዋ ሰዓት የመጨረሻዋ ደውል እስክትደወል ድረስ ታግዞ ነው። መስቀሉ ላይ በጨረቀው የኃጢአትን